አርእስተ ዜናም ኢትዮጵያና ጅቡቲ ሁሉን አቀፍ ግንኙነታቸውን ወደ ላቀ ደረጃ የሚያሸጋግሩ 6 አዳዲስ የትብብር ስምምነቶችን ተፈራረሙ። የህወሓት 40ኛ ዓመት የምስረታ በዓል በተለያዩ አካባቢዎች እየተከበረ ነው። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። እንደምንላችኋል ተመስገን በየነ ነኝ። የ7 ሰዓቱ ዜና ነሆም። ኢትዮጵያና ጅቡቲ ሁሉን አቀፍ ግንኙነታቸውን ወደ ላቀ ደረጃ የሚያሸጋግሩ 6 አዳዲስ የትብብር ስምምነቶችን ተፈራረሙ። የሁለቱ ሀገራት የጋራ የሚኒስትሮች ኮሚሽንም ወደ መሪዎች ኮሚሽን አድጓል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጅቡቲ ይፋዊ የሥራ ጉብኝት እያደረጉ ነው። ሀብታሙ ጣሂር ጅቡቲ ነው፣ ሪፖርት አለው። የኢትዮ ጅቡቲ ከፍተኛ የጋራ የሚኒስትሮች ኮሚሽን ወደ መሪዎች ኮሚሽን ማደጉን አስመልክቶ በጅቡቲ ይፋዊ የሥራ ጉብኝት ያደረጉት የፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጅቡቲ ሲደርሱ ደማቅ አቀባበል ተደርጎላቸዋል። የጋራ ኮሚሽኑ ስብሰባ ሲጠናቀቅም የሁለቱን ሀገራት ሁሉን አቀፍ ግንኙነት ወደ ላቀ ደረጃ የሚያሸጋግሩ 6 አዳዲስ ስምምነቶች ተፈርመዋል። ከዚህ ውስጥ ሀገራቱ የድንበር ላይ ንግዶቻቸውን ለማሳደግ በማዕድን ማፈላለግና ማልማት ላይ ለመተባበር እንዲሁም የኢትዮ ጅቡቲን የባቡር መስመር የተከተለ የነዳጅ ማስተላለፊያ መስመር ለመዘርጋት የተፈራረሟቸው ፕሮቶኮሎችና ስምምነቶች ይጠቀሳሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢትዮ ጅቡቲ አካባቢያዊ ትስስር ለአፍሪካ አህጉራዊ ውህደት ሁነኛ ምሳሌ ነው ብለዋል። The strategic relations between our two countries has got to a high level. የሁለቱ ሀገራት ስትራቴጂካዊ ግንኙነት አሁን ወደ ከፍተኛ ደረጃ ተሸጋግሯል። በአፍሪካ የሀገራት የሁለትዮሽ ግንኙነት በባቡር፣ በኤሌክትሪክ ኃይል፣ የመንገድ ዝርጋታን ጨምሮ በሁሉም ዘርፎች የተሳሰሩ ሀገራት ኢትዮጵያና ጅቡቲ ብቻ ናቸው። ጠቅላይ ሚኒስትር ኃይለማርያም ሶማሊያ ከገባችበት ከ2 አስርት ዓመታት በላይ የዘለቀ ቀውስ እንድትወጣ የተደረገው ጥረት እንዲሁም ወቅታዊውን የደቡብ ሱዳን ቀውስ በኢጋድ አማካኝነት ለመፍታት እየተደረገ ያለው ጥረት በጸጥታና ደህንነት ዘርፍም ኢትዮጵያና ጅቡቲ ያላቸውን ጠንካራ ትብብር የሚያሳዩ ጉዳዮች ናቸው ብሏል። የአካባቢው የጸጥታና ደህንነት ጠንቅ የሆነውን የኤርትራ መንግስት ለመክታትም ሁለቱ ሀገራት በጋራ ይሰራሉ ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። We do not focus only on the regime. We focus also on the people of our 3 countries. ትኩረታችን በኤርትራ ስላለው ስርዓት ብቻ አይደለም፣ ስለ ህዝቦቹም ጭምር ነው። የሶስቱ ሀገራት ህዝቦች ያላቸው ግንኙነትን በተመለከተ ምንም ችግር የለም፣ ተጠናክሮ መቀጠል ያለበት ጉዳይ ነው። የኤርትራ መንግስት አካባቢውን የማተራመስ ባህሪ ግን ለውጥ አላሳየም። በዚህም ምክንያት ባለፈው ጥቅምት የመንግስታቱ ድርጅት ከዚህ በፊት የጣለውን ማዕቀብ እንዲቀጥል ወስኗል። በቀጣይም ቢሆን ጅቡቲና ኢትዮጵያ የጸጥታው ምክር ቤት ተጨማሪ እርምጃ እንዲወስድ የመጠየቅ ስራ ይሰራሉ። የኤርትራ መንግስት ለሚሰራው አፍራሽ ተግባርም ተመጣጣኝ እርምጃ የመውሰዱ አቋማችን ይቀጥላል። የጅቡቲው ፕሬዝዳንት እስማኤል ኦመር ጌሌ በበኩላቸው ኢትዮጵያና ጅቡቲ ሀብታቸውን በጋራ በማልማት እድገታቸውንም በጋራ ያስኬዱት ነው ብለዋል። ያሉንን ሀብቶች በጋራ መጠቀም እንችላለን። መሰረተ ልማቶች፣ ሳይንሳዊ ምርምሮችና ውጤቶችን እንዲሁም ሁሉንም ግዙፍ ፕሮጀክቶች የሚያስገኙትን ፍሬዎች በጋራ መጠቀም የምንችልበት ደረጃ ላይ ነን። ይህ እውነታ ለኛ ግንኙነት ደረጃ ማደግ ብቻ ሳይሆን በአፍሪካ ደረጃም ምሳሌ የሚሆን ነው። 90% የሚሆነው የኢትዮጵያ የገቢና ወጪ ንግድ የጅቡቲን ወደብ ይጠቀማል። ጅቡቲ ለአካባቢው ሀገራት ከምታቀርበው ምርት መካከል 95% ኢትዮጵያ ናት የምትረከበው። ኢትዮጵያም ለአካባቢው ሀገራት ከምታቀርበው ምርት መካከል 76% ጅቡቲ ታስገባለች። የሁለቱ ሀገራት የጠበቀ ማህበራዊ ግንኙነት ከቅርብ ጊዜ ደግሞ የጀመሯቸው በርካታ የጋራ የመሰረተ ልማት ፕሮጀክቶች የሀገራቱን ውህደት ያፋጥናሉ ተብለው ከተቀመጡ ተጨማሪ ጉዳዮች መካከል ናቸው። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሀብታሙ ጣሂር ጅቡቲ። በኦሮሚያ ክልል በእድገትና ትራንስፎርሜሽን እቅድ ዘመኑ የተቀመጡ ዋና ግቦች መሳካታቸውን የክልሉ ርዕሰ መስተዳድር ሙክታር ከድር አስታወቁ። ለ6 ቀናት የተካሄደው የኦሮሚያ ክልል ቢሮዎች የ6 ወራት አፈጻጸም ግምገማም የቀጣይ አቅጣጫዎችን በማስቀመጥ ተጠናቋል። ሙሉቀን ካሳውን አዳማ ነው ሪፖርት አለው።
የኦሮሚያ ቢሮዎች ከእድገትና ትራንስፎርሜሽን ግቦች አንጻር ያለፉት 6 ወራት አፈጻጸማቸውን በገመገሙበት መድረክ እንደተገለጸው የክልሉን የምርት መጠን ከ200 ሚሊዮን ኩንታል በላይ ለማድረስ የሚያስችሉ ስራዎች ተከናውነዋል። በክልሉ 70% የሚሆኑ እናቶች በጤና ተቋማት እንዲወልዱ ማድረግ መቻሉንና በዘንድሮው የትምህርት ዘመን 7.6 ሚሊዮን የክልሉ ነዋሪዎች በትምህርት ገበታ ላይ መሆናቸው በግምገማው ተጠቁሟል። 700 ሺህ ያህል ዜጎችም በግማሽ ዓመቱ የሥራ ዕድል ተፈጥሮላቸዋል። ክልሉ ለ6 ተከታታይ ቀናት ያካሄደውን የቢሮዎች አፈጻጸም ግምገማ ሲያጠናቅቅ የክልሉ ርዕሰ መስተዳድር አቶ ሙክታር ከድር እንዳሉት ክልሉ በመጀመሪያው የእድገትና ትራንስፎርሜሽን እቅድ ዘመን ያስቀመጣቸውን ግቦች ለማሳካት በሚችልበት ደረጃ ላይ ይገኛል። በሁሉም የልማት መስኮች በማህበራዊ ልማትም በኢኮኖሚያዊ ልማትም በመልካም አስተዳደርና ዲሞክራሲያዊ ስርዓት ግንባታ መስክም ስኬቶች የተመዘገቡበት ነው። የክልሉን መንግስትና ህዝብ የላቀ ርብርብ የሚጠይቁ መስኮች በግምገማው መለየታቸውንም ተናግረዋል። ልክ በተፈጥሮ ሀብት ልማት አኳያ ልክ በሰብል ምርት የምርት ጭማሪ ለማረጋገጥ የተደረገውን ርብርብና የተገኘው ውጤት ስንመለከት ከዚያ ጋር በንጽጽር ስንመለከት በእንስሳት ሀብት ልማት የክልሉን አቅም እምቅ አቅም ልክ አፈጻጸም አልታየበትም። መድረስ ከሚገባን ግብ አኳያ ሲታይ አሁንም ሰፊ ጥረት የሚጠይቀን የትምህርት ልማት ዘርፍ መሆኑን ደግሞ ተመልክተናል። የመጀመሪያው የእድገትና ትራንስፎርሜሽን እቅድ ዘመን በርካታ ተሞክሮችና ልምዶች የተቀሰሙበት ነው ያሉት ርዕሰ መስተዳድሩ የክልሉ የቀጣይ 6 ወራት የትኩረት አቅጣጫዎች ተለይተዋል፣ ለላቀ ውጤትም የተደራጀ እንቅስቃሴ ይደረጋል ብለዋል። እነዚህ የቀሩንን አንደኛውን የእድገትና ትራንስፎርሜሽን እቅድ ግቦች በተሟላ መልኩ ሳይንጠባጠቡ ማሳካት ነው። የሁለተኛውን ዙር የእድገትና ትራንስፎርሜሽን እቅዳችንን የተሟላ አድርጎ የማጠናቀቅ ጉዳይ ትኩረት የሚሰጠው ይሆናል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ሙሉቀን ካሳሁን ከአዳማ። በቤኒሻንጉል ጉሙዝ ክልል በ2006-7 የመከር ምርት ዘመን ከ15.2 ሚሊዮን ኩንታል በላይ ምርት እንደሚሰበሰብ የክልሉ ርዕሰ መስተዳድር አህመድ ናስር ገለጹ። በበጀት ዓመቱ በግብርናው ዘርፍ የተሻሉ ስራዎች መሰራታቸውን በክልሉ ምክር ቤት 9ኛ መደበኛ ጉባኤ ወቅት ተገልጿል። የክልሉ ብዙሃን መገናኛ የላከልን ዘገባ የምታቀርበው አዲስ ህይወት ተስፋዬ ናት። በክልሉ ምክር ቤት 9ኛ መደበኛ ጉባኤ ላይ ባለፉት 6 ወራት በክልሉ የተከናወኑ ዋና ዋና ስራዎች በርዕሰ መስተዳድሩ አቶ አህመድ ናስር ለምክር ቤቱ ቀርቧል። በዚህም በክልሉ በተሰራ ጠንካራ የግብርና ስራ በ2006-2007 የመኸር ምርት ዘመን ከ15.2 ሚሊዮን ኩንታል በላይ ምርት ማግኘት እንደሚቻል ነው ለምክር ቤቱ የገለጹት። በምርት ዘመኑ ከ7000 ሄክታር በላይ መሬት በመስኖ ማልማት ተችሏል። ተገቢውን የምርት ግብዓት ለማቅረብም የምርጥ ዘርና የማዳበሪያ ፍላጎት ተለይቷል። በደን ልማት ረገድም በ13000 ሄክታር መሬት ላይ የችግኝ ተከላ መከናወኑን በሪፖርቱ ተብራርቷል። በእንስሳት መኖ ዝግጅት ዙሪያ የተሰሩ ተግባራትም የተሻለ ውጤት መመዝገቡን የተገለጸው በክልሉ መደበኛ ጉባኤ ላይ ለልማት አመቺ ባልሆኑ ቦታዎች ተበታትነው ይኖሩ የነበሩ የህብረተሰብ ክፍሎችን የልማት ተጠቃሚ ለማድረግ በተከናወኑ የመንደር ማሰባሰብ ስራ ከ76000 በላይ የህብረተሰብ ክፍሎችን በግብርናው ተጠቃሚ መሆን መጀመራቸው ነው ርዕሰ መስተዳድሩ የገለጹት። ከሁሉም በላይ ተበታትነው ይኖሩ የነበሩትን የክልሉ ነባር ብሔረሰቦች በመንደር በማሰባሰብ በዘላቂነት ኑሯቸውን ለማሻሻል የሚያስችላቸውን ትክክለኛ ጉዞ እንዲጀምሩ መደረጉ አንዱና ዋነኛው ስኬት ነው። አርሶ አደሩን የመስኖ ተጠቃሚ ለማድረግም አነስተኛ መስኖ ግድብ በሚገነባባቸው ወረዳዎች ሊለሙ ከሚችሉ 883 ሄክታር መሬት ውስጥ ከ400 በላይ ለአርሶ አደሩ ተከፋፍሏል፣ በመልማትም ላይ ይገኛል ብለዋል ርዕሰ መስተዳድሩ። በበጀት ዓመቱ በመስኖ ይለማል ተብሎ ከታቀደው መሬት ውስጥ ከ1700 በላይ መሬት ማልማት የተቻለ ሲሆን አርሶ አደሩን በዘላቂነት የመስኖ ተጠቃሚ ለማድረግ ግንባታቸው የተጀመሩ 8 የመስኖ ፕሮጀክቶች ውስጥ 5ቱ በማጠናቀቅ ወደ ስራ እንዲገቡ መደረጉን የክልሉ ብዙሃን መገናኛ ድርጅት ዘግቧል። ኢትዮጵያ ለዓለም አቀፍ የመርከብ ድርጅት ዓለም አቀፍ ደረጃቸውን የጠበቁ የመርከብ ኢንጂነሮችን በማፍራት ላይ መሆኗን የኢትዮጵያ ማሪታይምስ ኢንስቲትዩት ገለጸ። ኢንስቲትዩቱ ለተለያዩ ሀገራት ላሉ ዓለም አቀፍ የመርከብ ድርጅቶች በመርከብ ለኢንጂነሪንግና ለኤሌክትሮቴክኒካል ሙያ ዘርፎች ብቻ የሆነ የሰው ኃይልን በማፍራት ላይ ይገኛል። ዘገባው የኢትዮጵያ ዜና አገልግሎት ነው። ሰለሞን ጸጋዬ ነው ያዘጋጀው።
ከባህር ዳር ዩኒቨርሲቲ ጋር በትብብር እንደ አውሮፓውያኑ ዘመን ቀመር በ2010 የተቋቋመው የኢትዮጵያ ማሪታይም ኢንስቲትዩት በሜካኒካልና ኤሌክትሪካል ኢንጂነሪንግ የትምህርት ዘርፍ የመጀመሪያ ዲግሪ ምሩቃንን በመቀበል ለሰልጣኞች ተጨማሪ የመርከብ ምህንድስና ስልጠናዎችን በመስጠት በዘርፉ የሰለጠነ የሰው ኃይል ማፍራት ተችሏል። ኢንስቲትዩቱ እስካሁን ከ900 በላይ የመርከብ መሐንዲሶችን አስመርቆ በጀርመን፣ በግሪክ፣ በአሜሪካ፣ በእስራኤልና በብራዚል የመርከብ ድርጅቶች የሰልጣኞችን ክህሎት አረጋግጦ በቋሚነት ተቀጥረው በመስራት ላይ ሲሆኑ በሌሎች ዓለም አቀፍ መርከቦች ዘንድ ያላቸው ተቀባይነት እያደገ መምጣቱ ተገልጿል። የኢንስቲትዩቱ ዋና ዳይሬክተር ጆርዳን በችለር እንዳሉት ለሰልጣኞቹ ስልጠናው የሚሰጠው ዓለም አቀፍ የመርከብ ድርጅት ደረጃ ባሟላ መልኩ ነው። በዚህ የሙያ ዘርፍ የሚመረቁ ሰልጣኞች ብቃታቸው ተረጋግጦ ሙያው የሚጠይቀውን እውቀት መያዛቸው ተረጋግጦ ነው የዓለም አቀፉ የመርከብ ድርጅት የሚጠይቃቸውን እውቀቶች በሚገባ እንዲያውቁ ይደረጋል። አዳዲስ ሀሳቦችንና እውቀቶችን የፈጠራ ውጤቶችንና የመርከብ ልምዶችን ያካበቱ ሙያተኞችን እያፈራን ነው። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር ባይሌ ዳምጤ በበኩላቸው የባህር ዳር የመርከብ ምህንድስና ሙያ ማሰልጠኛ በአመት ከ1000 በላይ ሙያተኞችን ለማሰልጠን እቅድ ያለው ሲሆን በአሁኑ ወቅት ከ450 እስከ 500 የመርከብ መሐንዲሶችን ለዓለም አቀፍ የመርከብ ድርጅቶች በማቅረብ ላይ ይገኛል። እንደ ዶክተር ባይሌ ገለጻ ማሰልጠኛው ከ2 አመት በኋላ 1000 መሐንዲሶችን በአመት ማስመረቅ ሲጀምር አገሪቷ ከዘርፉ ከ400 ሚሊዮን ዶላር በላይ ገቢ እንድታገኝ በትኩረት እየሰራ ነው። ኢትዮጵያን በከፍተኛ ደረጃ አሰልጥኖ በታወቁ መርከበኞች ስር አስቀጥሮ እነሱን ቤተሰቦቻቸውንና አገሪቱን ተጠቃሚ ማድረግ ነው። የመርከብ መሐንዲስ የሆነው አበበ ተፈሪ ደግሞ ዘርፉ በሰፊው ቢሰራበት ለአገሪቷ ኢኮኖሚያዊ ጠቀሜታ ከፍተኛ መሆኑን ገልጿል። ለአገር ለምሳሌ ከረንሲ ሲከፈል ያለው ከረንሲ በኢትዮጵያ ተመንዝሮ ስለሚገባ ለአገሪቱ የሚኖራት አንድ የከረንሲ ጥቅም ይኖራል። ሌላ ደግሞ ምን ይኖራል መሰለ እነዚህ ተማረ ኃይል ኢትዮጵያ ውስጥ እየበዛ ይመጣል። ምክንያቱም ውጪ ተምሮ ውጪ አይቶ ብዙ ኢንተርናሽናል ላይፍ አይቶ የሚመጣ ሰው ኢትዮጵያ ውስጥም ያያቸውን ነገሮች አዳፕት አድርጎ ለመስራት ጥቅም ስለሚኖረው እንደዚህ አይነት የመሳሰሉ ጥቅሞች ስለሚኖሩ ጥሩ ነው ብዬ አስባለሁ። የኢትዮጵያ ማሪታይም ኢንስቲትዩት በመርከብ ምህንድስና ሙያ ዘርፍ በየአመቱ ከ1000 በላይ የሰለጠነ የሰው ኃይል ለዓለም አቀፍ የመርከብ ድርጅቶች በማቅረብ የአገሪቷ የውጭ ምንዛሬ ገቢ ለማሳደግ የተቋቋመ ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የ7 ሰዓቱ ዜናም እንደቀጠለ ነው። በህወሓት ኢህአዴግ መሪነት በአገሪቱ በመዝገብ ላይ ያሉ ለውጦችን ማስቀጠል እንደሚገባ በሐዋሳ ከተማ የሚኖሩ የህወሓት አባላትና ደጋፊዎች ገለጹ። ህወሓት የትጥቅ ትግል የጀመረበት 40ኛ ዓመት በሐዋሳ ተከብሯል። ለተጨማሪው ፈቃደ አባለማየሁ ህወሓት የተመሰረተበትን 40ኛ ዓመት የልደት በዓል በሐዋሳ ከተማ የትግራይ ብሔር ተወላጆች የሆኑ የሐዋሳ ዩኒቨርሲቲ ተማሪዎችና መምህራን እንዲሁም የከተማው ነዋሪዎች በሲዳማ ባህል አዳራሽ አክብረዋል። ህወሓት ኢህአዴግ ባለፉት 10 ዓመታት የተጎናጸፋቸውን ድሎችና በቀጣይ ፈተናዎች ላይ የፓናል ውይይት በማድረግ ነው በዓሉ የተከበረው። ራሱ መሪው የሚመርጥበት የራሱ አስተዳደሩ ራሱ የሚመርጥበት አልነበረም። የትግል ውጤት ነው። የፈለገ የሚመርጥበት የፈለገ የሚያወርድበት ነው። በልማቱ የተለያየ ነገር አሁን የባቡር ዝርጋታ ብትል ኢንዱስትሪዎች ብትል ብዙ ኢንዱስትሪዎች አሉ። ለምሳሌ አሁን ስርዓቱ ያመጣቸው የተለያየ በወጣቱም ደግሞ በጥቃቅን ደረጃ ተደራጅቶ የሚሰራበትን ስርዓት የተመሰረተበት ስርዓት ነው። ስለዚህ በጣም ሰፊ እድል የሰጠ ነው ይሄ ስርዓት። በሀገር ደረጃ ስናየው አሁን ህዳሴ ግድባችን ራሱ ምንም አይነት ይደፈራል ወይ የሚል ሲለቀስበት የነበረ ህዳሴ ግድባችን ወሳኝ የሆነው በአሁኑ ሰዓት በዚህ ለውጥ ነው የተረጋገጠው። ወሳኝ የሆነው ዘላቂ የሆነ ጥቅማችን ሊያረጋግጥልን ሀብታችን ሊያረጋግጥልን እኛነታችን ሊያስመሰክርልን የሚችል በትልቁ ማለት ነው። በአሁኑ ሰዓት ውጊያውም አልፎ ጦርነቱም አልፎ ክፋቱም አልፎ ጸረ ድህነት ነው እየታገለ ያለ ህዝባችን። ጸረ ድህነት ታግለን ደግሞ ውጤት እያየንን ያለ በሀገሪቱ የተመዘገቡትን እነዚህን ድሎች ከዳር ለማድረስ ሁሉም የህብረተሰብ ክፍል የጣለበትን ኃላፊነት ሊወጣ ይገባልም ነው ያሉት። የተማረው ሰው በተማረው ኃይሉ፣ ገበሬውም በግብርናው፣ ሌላውም ሰራተኛ ሁሉም ባለበት ሆኖ የተሻለ ነገር ለማድረግ ነገን የተሻለች ኢትዮጵያ የተሻለ ትውልድ እንዲኖር የሚኖርባት አገር ለማድረግ ነው ቆርጦ መነሳት ያለበት። አሞራውና ጉሎቱ አደራጅቶ በአሁኑ ሰዓት ማስኬድ ያለበት በልማቱ ነው ማስቀጠል ያለበት። በሐዋሳ ከተማ በተከበረው የህወሓት 40ኛ ዓመት የምስረታ በዓል ላይ በእንግድነት የተገኙት የገቢዎችና ጉምሩክ ባለስልጣን ምክትል ዋና ዳይሬክተር አቶ ደስታ በዛብህ ሀገሪቱ የጀመረችውን እድገት አጠናክሮ መቀጠል እንደሚገባ ገልጸዋል። ነባሩ ታጋይም ይሁን አመራር
የቀረችው ጊዜውን ትሁን ተጠቅሞ የተጀመረውን ዓላማ ወደ ዳር ለማድረስ አሁንም ትግሉ መቀጠል አለበት፣ ጽናቱ መቀጠል አለበት። አሁንም የሚያጋጥሙን ያሉ ችግሮችን ፈተና እጅ መስጠት የለበትም። በመላ ሀገሪቱ በመስዋዕትነት የተገኘውን ሰላም ልማትና ዲሞክራሲ በማስቀጠል የተጀመረውን የህዳሴ ጉዞ ከዳር ለማድረስ እንደሚሰሩ የአዲስ አበባ ወጣት አደረጃጀት አመራሮች ገለጹ። አደረጃጀቶቹ 40ኛውን የህወሓት በዓል በችግኝ ተከላና በታላቁ መሪ መካነ መቃብር ላይ የአበባ ጉንጉን በማኖር አክብረዋል። ሀገሪቱን ከድህነት በማውጣት መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ በተጀመረው የጸረ ድህነት ትግል ወጣቱ የቀደምት ታጋዮችን ወኔ በመላበስና የተፈጠረለትን ምቹ ሁኔታ በመጠቀም ግንባር ቀደም ተሳትፎ ማድረግ እንደሚጠበቅበት የወጣት አደረጃጀቶቹ አሳስበዋል። በስነ ስርዓቱ ላይ የኢህአዴግ ወጣት ሊግና ከአስሩም ክፍለ ከተሞች ተውጣጡ የአራቱ ብሔራዊ ድርጅቶች ወጣት ማህበራት፣ የአዲስ አበባ ኢህአዴግ ሊግ የወጣት ማህበርና የወጣት ፎረም አመራሮች ተካፋይ መሆናቸውን የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ዘግቧል። የበኩሌን ድርሻ ለመወጣት ወኪልን ለመምረጥ አውጥቻለሁ። እኔም አለኝ። የዜግነት ግዴታዬን ለመወጣት ዲሞክራሲያዊ መብቴን ለመጠቀም ዘላቂ ጥቅሜን ለማስጠበቅ ዲሞክራሲን በንድፈ ሐሳብ በተግባር የምርጫ ካርዳችን ለዲሞክራሲ መብታችን የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት። ወደ ዜናው ተመልሰናል። በኢትዮጵያ የተጀመሩ ሁለንተናዊ ለውጥ ሂደቶችን የሚደግፉና የማህበረሰቡን ችግሮች ለመፍታት የሚያግዙ ምርምሮችን እያካሄደ መሆኑን የጅማ ዩኒቨርሲቲ አስታወቀ። ስድስተኛው የጅማ ዩኒቨርሲቲ ዓመታዊ የምርምር ጉባኤም ተካሂዷል። ለዝርዝሩ ሰለሞን ገዳ። ምርምርና የቴክኖሎጂ ሽግግር በኢትዮጵያ የቅድሚያ ትኩረትና መተግበሪያ ስልቶች ለሁለት ቀናት የተካሄደው ስድስተኛው የጅማ ዩኒቨርሲቲ ዓመታዊ የምክክር ጉባኤ መሪ ቃል ነው። የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ፍቅሬ ለሚሳ እንደተናገሩት በመለወጥ ላይ ያለ ማህበረሰብና ሀገር ነባራዊ ሁኔታውን መሰረት ያደረገ ምርምርና ጥናት ያስፈልገዋል። ይሁንና ከዚህ ቀደም በጅማ ዩኒቨርሲቲ አዘጋጅነት የተካሄዱ 5 መሰል የምርምር ጉባኤዎች እውነታውና ንድፈ ሐሳቡ ለየቅል መሆናቸውን አሳይተዋል ነው ያሉት። አንደኛው የተማርነው ነገር ምንድነው? ብሔራዊ የልማት ፍላጎታችን በደንብ መረዳት እንዳለብንና ያለንን ውስን ሀብት ችግር ፈቺ በብሔራዊ ደረጃ ቅድሚያ ለሚሰጣቸውና ከእድገትና ትራንስፎርሜሽን እቅዳችን ጋር ለሚሄዱ ምርምሮች በአግባቡ እንዴት ማዋል እንዳለብን ነው። in line with the growth and transformation plan. የጅማ ዩኒቨርሲቲ ሀገራዊ ፋይዳ ያላቸውና የማህበረሰቡን ሁለንተና ህይወት የሚለውጡ ባላቸው 8 ዘርፎች ላይ ቅድሚያ ትኩረት በመስጠት ምርምር እያደረገ መሆኑን የሚናገሩት ደግሞ የዩኒቨርሲቲው የምርምርና የማህበረሰብ ግልጋሎት ምክትል ፕሬዝዳንት ዶክተር ብርሃኑ በላይ ናቸው። በከፍተኛ ትምህርት ተቋማት የሚከናወኑ ምርምሮች የህብረተሰቡን የፖሊሲ አውጪዎች ፍላጎት ብሎም የሀገሪቱን ነባራዊ ሁኔታን ያገናዘቡ እንዲሆኑ ዩኒቨርሲቲው የምርምር አቅጣጫውን መቀየሩንም ጠቁመዋል። Synergy between research and technology transfer requires a deeper አሁን ላይ የሚከናወኑ ምርምሮችና የቴክኖሎጂ ሽግግሮች ከፍተኛ ትኩረት የሚሹ ናቸው። ይህ ፍላጎት ደግሞ መመራት ያለበት በግለሰቦች ፍላጎት ሳይሆን ቅድሚያ በሚሰጣቸው የምርምር ስራዎች የማስፈጸሚያ ስልቶች አማካኝነት መሆን አለበት። robust implementing strategies in this nation. በከፍተኛ ትምህርት ተቋማት በሚከናወኑ ምርምሮችና ጥናቶች ላይ የሚስተዋለውን ድግግሞሽና ስርቆት ለማስቀረት ጥናትና ምርምሮቹ በኢንተርኔት ወይም መረጃ መረብ አማካኝነት ተደራሽ የሚሆኑበትን ዘዴ ማመቻቸቱንም የጅማ ዩኒቨርሲቲ አስታውቋል። በሰሜን ሸዋ ዞን በፍርድ ቤቶችና አስፈጻሚ አካላት እየተተገበረ ያሉ የለውጥ ስራዎች አገልግሎት አሰጣጡን እያሻሻሉ ነው። በደብረ ብርሃን ከተማ የፍርድ አሰጣጡን የሚያግዙ ዘመናዊ ህንጻዎች ተመርቀዋል። ዝርዝሩን ከአባይነህ ጥላሁን
በሰሜን ሸዋ ዞን አገልግሎት በመስጠት ላይ የሚገኙትና የአማራ ብሔራዊ ክልላዊ መንግስት ያስገነባቸው 19 የዞን ሴክተር መስሪያ ቤቶችን የያዘ ህንጻና የከፍተኛው ፍርድ ቤት ህንጻዎች ተመርቀዋል። ህንጻዎቹ ለተገልጋዩ ህብረተሰብና ለሰራተኞች ምቹ የአገልጋይ ተገልጋይ ግንኙነት ለመፍጠር አጋዥ መሆናቸውን ነው ተገልጋዮችና ሰራተኞች የተናገሩት። ለተገልጋዩ ከፍተኛ ተደራሽነት አለው፣ ጊዜ ቆጣቢ ነው፣ በአሰራሩም ዘመናዊ ነው። ምንም አይነት ጥበት በሌለበት ሁኔታ መዝገቦቹም እንደልብ ይቀመጣሉ፣ ባለጉዳዮችም እንደልብ ይስተናገዳሉ። የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ አጣል ዶሰኛው በዞኑ እየተገበረ ባለው የፍትህ ማሻሻያ ሪፎርም ምክንያት ተገልጋዩ ሳይንገላታ በመዝገቦች ላይ ውሳኔ በመስጠት ረገድ ከፍተኛ መሻሻል መጥቷል ይላሉ። ለዚህ ማሳያ የሚሆነው በዚህ 6 ወር እንኳን ያለው 98.8% የሚሆኑት የወረዳና የከፍተኛ ፍርድ ቤት ፋይሎች እልባት ያገኙት ከ6 ወር ባነሰ ጊዜ ውስጥ ነው። ይሄ ምን ያክል የተፋጠነ የዳኝነት አገልግሎት እየተሰጠ መሆኑን ያሳየናል። በዞኑ ይታይ የነበረውን የህንጻ ጥበት ችግር በመፍታት ዘመናዊ ግልጽነትና ተጠያቂነት ያለው የዳኝነት ስርዓት እንዲኖር ከማድረግ አኳያ የህንጻው መገንባት ከፍተኛ አስተዋጽኦ አለው ያሉት ደግሞ የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ይኔነ ስዩም ናቸው። ህብረተሰቡ ስለ ዳኝነት አሰራር እንዲያውቅና እንዲሳተፍ የሚያግዝ ሲሆን ዳኞችም ኃላፊነታቸውን በጥንቃቄ እንዲወጡ የሚያስችል ይሆናል። ከሁሉም በላይ ዜጎች በህገ መንግስቱ የተረጋገጠውን በግልጽ ችሎት የመዳኘት መብታቸውን ተግባራዊ ለማድረግ በእጅጉ ያግዛል። የዞኑ ዋና አስተዳዳሪ አቶ ሸቴ አስፋው ባለፉት ጊዜያት የአመለካከት የክህሎትና የግብዓት ችግሮችን በመፍታት በመንግስት አስፈጻሚና ህግ ተርጓሚው አካል ያለውን የአገልጋይነት ኃላፊነት ለማሻሻል በተሰሩ ስራዎች የመልካም አስተዳደር ችግሮችን በመፍታትና ኢንቨስትመንትን በመሳብ ረገድ ከፍተኛ ለውጥ መጥቷል ይላሉ። በዜናዎቻችን ላይ ያለውትን አስተያየት በኢሜል አድራሻችን abcnews@abc.et ይጻፉልን ወይም ደግሞ በነጻ የስልክ መስመር 982 ይደውሉልን። ዜናውን አጠናቀቅን። ብሩህ ቀን።